ዶንሽ ታይዋልኩሽ ዳሪያ ተይ እያልኩሽ እኮ ነው። ተይ በቃ ልቀቂው። ምን እያደረጋችሁ ነው ልጆች? ጠረጴዛውን አበላሻችሁት እኮ። ህፃኖች ናችሁ እንዴ? በፈጣሪ ስም ምን ነው አግዙኝ ባላልኳችሁ ኖሮ። ደግሞ አታፍሩም? እንደ ሐውልት ትገተራላችሁ። እማዬ እኔ ጥፋት አይደለም፣ እሷን ጠይቂያት። ሳህኑን ከጄ ስስቢ ነው ሰላጣ የወደቀው። ዶንሽ ምን ሆነሻል? እዚህ ጋር ነው የሚሆነው አልኩሽ። እዚህ ጋር አይደለም ወይ አንቺ ልጅ ችግርሽ ምንድን ነው? እማዬ እኔ ችግር የለብኝም። አንቺማ ምንም ችግር አይኖርብሽም፣ ምክንያቱም ልብሽ አይገኝም። ምስጥ ክፉት ነሽ። ዳሪያ እንዴት እህትሽን እንደሱ ታዋራታለሽ? ጠረጴዛው ይጸዳ። አሁኑኑ በፍጥነት ወደዚህ ነይ። ለምንድን ነው እንደዚህ ያደረጋችሁት? ምን ተፈጥሮ ነው? ለምንድን ነው የተጣላችሁት? እማዬ ይኸው አባታችሁም መጣ። በሉ ፍጠኑ፣ ጠረጴዛውን ቶሎ አጸዳዱት። ፍጠኑ። እናንተን ደግሞ ልቆጣጠር። ሁላችሁም የ5 ዓመት ልጅ ነው የምትመስሉት። ወይ ጉድ! ስታድጉ ትሻሻላላችሁ ብዬ አስቤ ነበር። እናንተ ግን የባሰ እብድ እየሆናችሁ ነው። ነስሪን ሰላም ነው? ለምንድን ነው የምትጮዩ? ምን እባክህ፣ እነዚህ እብድ ልጆች እየተጣሉ ነው። ሙሉ ሰላጣውን ጠረጴዛው ላይ ደፉት ብታይ። በምን ተጣልተው ነው? ምን አውቃለሁ። ሰላም አይወድላቸውም። እላይ ሂድና እጅን ታጠብ። መጣው። እሺ ውዴ። ዶኑሽ ዳሪያ የት ናት ልጄ? ክፍሏ ናት አባዬ። ሂጂና እራት ቀርቧል በያት። ፍጠኝ። ዳሪያ ነይ። እማዬ ነይ ብላሻለች። አልመጣም። ዳሪያ እማዬ እየተጨነቀች ነው። ቢያንስ እንኳን ቤት ውስጥ እንደዚህ አንሆን። ለማዬ ያደረግሽውን ንገሪያት። ምናልባት ስለፈራሽ እውነቱን ትነግሪያት ይሆናል። ዶንሽ እንኪ ቱርካን፣ ይሄ ምንድን ነው? ያስፈልግሻል ብዬ ነው። ከፍተሽ ይው። ስልክ ገዝታልኝ ነው? በጣም አመሰግናለሁ። ከዚህ በኋላ ከቤት መውጣት ስትፈልጊ እየደወልሽ ትነግሪኛለሽ። ከምንም በላይ ደግሞ ዝም ብለሽ ብድግ ብለሽ እኔ ጋር ለመምጣት ስታስቢ መጀመሪያ ደውለሽ ታሳውቂኛለሽ። እኔ የምለው ስለነገርኩ መሬት አዲስ ነገር አለ እንዴ? እስካሁን ምንም የለም። ትልቅ ወይራ ዛፍ ጫካ ነው እና ብዙ ሊገዙት የሚፈልጉት ሰዎችም አሉ። ምን ነካ? እንደዚህ ችላ ማለት የለብህም። ለተፎካካሪዎቻችን እድሉን መስጠት ምንም ጥቅም የለውም። እና አሁን ላይ ስለዚህ ትልቅ መሬት ያስፈልገናል ብለሽ ታስቢያለሽ ማለት ነው? ኦዘር፣ ያ ቦታ በተለይ ለአንተ ትልቅ መሬት ነው፣ ለእኔ ደግሞ ስልጣን ነው። እነዛን ሊገዙ ይፈልጋሉ ያልካቸው ጅቦች ዓላማቸው እኛን ጉልበት ማሳጣት ነው። ምንም አልገባኝም። ምንድን ነው የምታወሩ? የሰማሽው ነገር አለ? አታውቅም እንዴ? መልካም ማዕድ። እንኳን ደህና መጣችሁ። መልካም ማዕድ። መልካም ማዕድ ይሁንላችሁ። ቆይ አንድ ጊዜ፣ የማላውቀው ነገር ምንድን ነው? ስለ ማን ነው የምታወሪኝ? በኋላ እናወራለን። አሁን እንብላ። ሶመር፣ እስካሁን የት ሄደ ነው? አሁን ገና የመጣሁ የኔ ልጅ? ለቱርካን ስልክ ገዛሁላትና ፋብሪካው ጋር ረስቼው መጣሁ። እሱን ለማምጣት ሄጄ ነው። ጥሩ አድርገሃል። ሁላችንም በየደቂቃው ምን እያደረግን እንደሆነ ለማወቅ ይረዳናል። በሉ ብሉ። አሁኑኑ ሻዩን ቅጂ። ዶኑሽ ውዴ፣ ምን ነው ሻይ ትወጂ የለ? ለምን አትጠጪም?
ልክ ነህ። መጠጣት ትፈልጋለሁ አባዬ፣ ግን ዳሪያ ረስታው ነው ለእኔ ያልሰጠች። አውቄ ነው ያልሰጠውሽ። ችግር የለውም ዳሪያ ውዴ፣ ራሴ እቀዳለሁ። ችግር የለውም። ዳሪያ፣ ዶኑሽ ምን እየሆናችሁ ነው? ትምህርት ቤት ውስጥ ትንሽ ተጣልተን ነበር አባዬ። በጽሁፍ ትነግረሃለች አባዬ። እንደዚህ አይነት ነገሮች ትችልበታለች። ነዛሃት በጣም ልክ ናት። ይህንም ቤት በቆምጣጤ ባጥበው ራሱ አይበቃም። ሁለታችሁንም ጨምሬ ነው ማጠብ ያለብኝ። ነዝሬን፣ ይሄ ደግሞ ምን ማለት ነው? ማነው ደግሞ በዚህ ሰዓት የመጣው? ቆይ እኔ ከፍታለሁ። በጣም ባለጌ ናችሁ። እንዴት አባታችሁ ፊት ትጨቃጨቃላችሁ? ሁለታችሁ ጠላት ናችሁ እንዴ? እህትማማቾች እኮ ናችሁ። ፋቲ ወንድሜ፣ ምን ሆነ ነው? ምንድን ነው? አገኘሁት ወንድሜ፣ አገኘሁት። አጋቾቹን አግኝቻቸዋል እና ገንዘቡን አተረፍኩት። ማን ነው ሳዲቅ? አንተ እዚህ ምን ትሰራለህ? አታስቢ፣ አስተካክየዋል። ምንድን ነው ያስተካከልከው? ምንድን ነው ያስተካከልከው? እባክሽ ነስሪን፣ አንቺ ወደ ውስጥ ግቢ። መጣሁ፣ አሁን እመጣለሁ። እሺ ግቢ። ወንድሜ፣ እንካ ተቀበል እና ቁጠራ። ፖስታ ውስጥ ያለው ምንድን ነው? ነስሪን፣ እኔ ባይሆን በኋላ እነግርሻለሁ። ዱርዮች ከወንድሜ የተቀበሉት ገንዘብ ነው አክስቴ። ገንዘቡን ያዳንኩት ሕይወቴንና ነፍሴን ሰጥቼ ነው። በጣም ታሳፍራለህ ሳዲቅ። ምንም አልተፈጠረም ብለኝ ነበር እኮ። ይህንን ሁሉ ገንዘብ እንዴት ነው ያገኘኸው? ቆይ ብድር ተበድሬ ነው። ብድር ተበድሬ? ለምን? እንደዛ መሆን ነበረበት። ለእኔ ነው የወሰደው። ያሳፍራል። የተበደርከው ለዚህ ዱርዬ ብለህ ነው? እውነትም በጣም ታሳፍራለህ። ይህንን በር ላይ ቆመን ልናወራ ነው እንዴ? ኧረ በፈጣሪ ገንዘቡን ስጠኝና በቃ ልሂድ። ግባ። ጎረቤቶቻችን ፊት ልታዋርደን ነው? ጫማ ነው። ሳዲቅ ተው እባክህ። ለምን ታስገባዋለህ? ፊቱን ያው እስቲ። እህቴ እውነት በጣም ጥሩ ሴት ነሽ። እስቲ ፊቴን ተመልከችው። አላሳዝንሽም እንዴ? ሳዲቅ ስማ፣ ሳዲቅ ና እዚህ ጋር ቁጭ በል። ና እዚህ ጋር ቁጭ በል። እነዚህን ሰዎች እንዴት አገኛቸው? አሁን ደግሞ ምን እያደረክ ነው? ወንድሜ፣ እነዚህ የተደራጁ ወንበዴዎች ናቸው። ወንበዴዎች፣ በጣም የሚያስጠሉ ዘራፊዎች ናቸው። ቅጥቅጥ ነው ያደረጉ። እህቴ እባክሽ የሚጠጣ ውሃ ይኖራል? ውሃ? ቆየ ምን ውሃ ነው የምትለው? የእውነት በጣም ታሳፍራለህ። እውነቴን ነው፣ ታሳፍራለህ። ማፈሪያ ነህ ሳዲቅም ብትሆን። እንዴት ከጀርባዬ እንደዚህ አይነት ሚስጥራዊ ነገር ታደርጋለህ? ታሳፍራለህ። ነስሪን፣ እሺ። እማዬ፣ አባ ምን ተፈጥሮ ነው? ልጆች በሉ ሂዱ።